ቴስላ ዓለምን የሚያነጋግረውን ፓይፎን የተሰኘውን ስልክ ይፋ አደረገ። ኤሎን መስክ ለረጅም ጊዜ ሲጠበቅ የነበረውን ፓይፎን በይፋ አስታውቋል። ዋጋው $789 ነው ሲል ተናግሯል። ይህ ስልክ ከተቀናቃኞቹ አይፎን 17 ፈጽሞ የተለየ የሚያደርገው ነገር ቢኖር እጅግ በጣም ዘመናዊና ቄንጠኛ የሆኑ ቲታኒየም የአካሉ አሰራር ነው። ይህ ቁስ ስልኩን እጅግ ዘላቂና ማራኪ ያደርገዋል። ኤሎን መስክ መድረክ ላይ ቆሞ ስልኩን ሲያስተዋውቅ ይህ አሁን ላለው ጊዜ ብቻ ሳይሆን ለወደፊቱም የተሰራ መሳሪያ ነው ሲል ተናግሯል። የገበያ ተንታኞቹ እንደሚሉት ፓይፎን ዋጋው ብቻ የስማርትፎንን ገበያን መሰረታዊ ለውጥ ሊያመጣ ይችላል። ነገር ግን እውነተኛ አስደንጋጭ መልእክት ቴስላ ከአፕል ጋር መፎካከሩን ብቻ ሳይሆን መላውን ኢንዱስትሪ ሙሉ በሙሉ ለመቀየር ያለመ መሆኑ። ምክንያቱም በዚህ ሰዓት በተለያዩ ማህበራዊ ሚዲያዎች አይፎን ደህና ሁን፣ ፓይፎን እንኳን ደህና መጣ የሚሉ አስተያየቶች ስለበዙ